ጤና ይስጥልኝ የተወደዳችሁ የዜና ብርሃን ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን አጫጭር መረጃዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። እስከ ፍጻሜው ቆዩ። ታማኝና አሁናዊ መረጃዎች በፍጥነት ወደ እናንተ እንዲደርስላችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉ። አሁን በቀጥታ ለሰዓቱ ወደ ያዝናቸው ዝርዝር መረጃዎች አሸጋገርናችሁ። አብራችሁን ቆዩ። ኢትዮጵያ በቀይ ባህር በኩል ብትወጣ የበለጠ ለቀጠናው ሰላም ትሰራለች ሲሉ የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን ኤርኤም አንደርሰን ገለጹ። አዛዡ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉም ገልጸዋል። በአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን ኤርኤም አንደርሰን የተመራ ልዑክ ከኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ዛሬ ባደረጉት ውይይት በአፍሪካ ቀንድ ሰላምና መረጋጋትን ለመፍጠር የቀጠናው ሀገራት በትብብር መስራት እንዳለባቸው ተመላክቷል። በውይይቱ ላይ ፊልድ ማርሻል ብርሃኑ ጁላ እንደገለጹት ኢትዮጵያ ከአሜሪካ ጋር ያላት ወታደራዊ ግንኙነት ተጠናክሮ የሚቀጥል ነው። ሁለቱ ሀገራት ወታደራዊውን ጨምሮ በተለያዩ መስኮች ለበርካታ ዓመታት በትብብር እየሰሩ መምጣታቸውን ያነሱት ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ሽብርተኝነትን በመዋጋት ከፍተኛውን ሚና እየተጫወተች ትገኛለች ብሏል። ኢትዮጵያ አልሸባብን ለማድከምና የሽብር ሴራውን ለማክሸፍ የምትወስደውን የኃይል እርምጃ አጠናክራ እንደምትቀጥል ገልጸው የባህር በር ፍላጎቷም ለሰላማዊና ኢኮኖሚያዊን ለመገንባት መሆኑን ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ኢትዮጵያ በቀጠናው ጸጥታን ለማስፈን እየተጫወተች ያለችውን ሚና ያደነቁ የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን ኤርኤም አንደርሰን ሽብርተኝነትን በጋራ የመዋጋት ስራችንን አጠናክረን እንቀጥላለን ብለዋል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉ የገለጹት የአሜሪካ የአፍሪካ እዝ አዛዥ ኢትዮጵያ በቀይ ባህር ላይ ብትወጣ የበለጠ ለቀጠናው ሰላም ትሰራለች ብለው እንደሚያምኑም ገልጸዋል። በኢትዮጵያ በኩል ያሉ ፍላጎቶችንና በቀጠናው ሰላም ለማረጋገጥ ስለያዘቻቸው እቅዶች ከዋሽንግተን ዲሲ ባለስልጣናት ጋር እንደሚነጋገሩም ጠቁመዋል። በዕለቱ የአፍሪካ ቀንድ የሰላም ሁኔታ በሚል ርዕስ በኮሎኔል መስፍን አውላቸው ጥናታዊ ጽሑፍ ቀርቦ ውይይት ተካሂዷል። በሶማሌ ክልል የሞያሌ ከተማ 02 ቀበሌ ጸጥታና አስተዳደር ጽሕፈት ቤት ኃላፊ የሆኑት አብዱ ቡዋሪዮ ድንበር ተሻግረው ወደ ኢትዮጵያ የገቡ የኬንያን ፖሊሶች ተኮሱት በተባለው ጥይት እንደተገደሉ ተሰምቷል። ኃላፊው የተገደሉት ባለፈው ሳምንታት ሐሙስ ህዳር 11 ልዩ ስሙ ቦሌ በተባለ ስፍራ ላይ መሆኑን ከምንጮች መስማቱን ጠቅሶ ዛሬ የዘገበው ቢቢሲ አፋን ኦሮሞ ነው። የኬንያ ፖሊሶች ድንበር ተሻግረው አንድ ኢትዮጵያዊ ዜጋ ለመያዝ ያደረጉትን ሙከራ ባደረጉበት ወቅት ኃላፊው የፖሊሶቹን ድርጊት በመቃወም ለማስቆም ሲሞክር በጥይት እንደተገደሉ ዘገባው ጠቅሷል። በዚህ ወቅት የኬንያ ፖሊሶች አንድ ሰው አፍነው እንደወሰዱ መሰማቱም የዜና ምንጮች ጠቅሰዋል። የሞያሌ ከተማ ከንቲባ ገልሜ ኮሮፊቻ የቀበሌው የጸጥታ ኃላፊ እንደገለጸው እንደተገደሉ እንዳረጋገጡለትም የዜና ምንጮች ጨምሮ አመልክቷል። ከ12000 ዓመታት በኋላ ባለፈው ሳምንት እሁድ አፋር ክልል ውስጥ የፈነዳው እሳተ ገሞራ በፍንዳታው በፈጠረው ጭስ ሳቢያ የሂንድ ሲቪል አቪዬሽን ባለስልጣናትን በአንዳንድ የአገሪቱ አካባቢዎች የአውሮፕላን በረራዎችን አግዷል። ባለስልጣኑ ጭሱ በፈጠረው ስጋት ሳቢያ በርካታ በረራዎችንም ሰርዟል።
ጭሱ ከባህር ጠለል በላይ ከ8 ኪሎ ሜትር እና 15 ኪሎ ሜትር ከፍታ ላይ የአካባቢ አየር ብክለት መፍጠሩንም የአገሪቱ ባለስልጣናት ገልጸዋል። ኃይሌ ጉቢ ተብሎ የሚታወቀው የአፋር እሳተ ገሞራ የፈጠረው አመድ የተቀላቀለበት ጭስ ቀይ ባህርን አልፎ የመን፣ ኦማን፣ ህንድ እና ፓኪስታን ድረስ ሰማዩን እንደሸፈነ ዓለም አቀፍ የዜና ምንጮች ዘግበዋል። የኢትዮጵያ የአየር መንገድ የእሳተ ገሞራው ጭስ ወደ አውሮፓ፣ እስያ እና መካከለኛው ምስራቅ በሚያደርጋቸው በረራዎች ላይ እክል ይፈጠርበት አይፈጠርበት ይህ ዘገባ እስከተጠናቀቀበት ሰዓት ድረስ በይፋ ያሰራጨው መረጃ የለም። እሳተ ገሞራው አፋር ክልል ውስጥ በሰው ወይም በእንስሳት ሕይወት ላይ ጉዳት እንዳላደረሰ የክልሉ ባለስልጣናት መናገራቸውን የውጭ የዜና ወኪሎች ዘግበዋል። የማርበርግ ቫይረስ በራስ አቅም መከላከልና መቆጣጠር የሚያስችል ሀገር አቀፍ ግብረ ኃይል ማቋቋምና የክስተት አስተዳደር ስርዓት በመዘርጋት በትኩረት እየተሰራ መሆኑን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገለጸ። የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር መልካሙ አባቴ እንደገለጹት የማርበርግ ቫይረስ ከዚህ ቀደም በተለያዩ ሀገራት የተከሰተ መሆኑን ተናግረዋል። በአሁኑ ወቅት በደቡብ ኢትዮጵያ ክልል በጅንካ ከተማ የተከሰተው የማርበርግ ቫይረስ ከታካሚው ሰው ከሚወጣ ፈሳሽ ጋር በሚኖረው ቀጥታ ንክኪ የሚተላለፍ መሆኑንም አንስተዋል። በቫይረሱ የተያዘ ሰው ምልክቶች ትኩሳት፣ የሰውነት መቆረጣጠም፣ የደም መፍሰስ መሆናቸውንም ጠቁመው መሰል ምልክቶችን የታየበት ሰው ወደ ጤና ተቋም መሄድ እንደሚገባው አስገንዝበዋል። ቫይረሱ መከሰቱን ተከትሎ በጤና ሚኒስቴር ዶክተር መቅደስ ዳባ የሚሰራ ሀገር አቀፍ ግብረ ኃይል መቋቋሙን ገልጸው ግብረ ኃይሉ በየቀኑ በሽታው ያለበትን ደረጃ በተመለከተ ግምገማ እያካሄደ እንደሚገኝ አብራርተዋል። በተጨማሪም ሀገር አቀፍ የክስተት አስተዳደር ስርዓት ተዘግቶ የቅንጅትና የማስተባበር ስራ እየተከናወነ መሆኑን ጠቁመው ከፍተኛ የባለሙያዎች ቡድን ተቋቁሞ የማከም ቅኝትና ልየታ የማድረግ ስራ እያከናወነ መሆኑንም ተናግረዋል። በአሁኑ ወቅት ምርመራ የሚደረግበት ተንቀሳቃሽ ላቦራቶሪ ወደ ጂንካ ተልኮ እየተሰራ መሆኑን ጠቅሰው ለሕክምና የሚያስፈልጉ የሎጂስቲክስ አቅርቦት ተደራሽ መደረጉንም ገልጿል። ውድ የቻናላችን ተከታታዮች ለአሁን የያዝናቸው አጫጭር ዜናዎቻችን ይህን ይመስል ነበር። በቀጣይ እስክንገናኝ ቸር ሰንብቱ።